እሺ ጀማው እንዴናችሁ በዛሬው ቪዲዮአችን ደግሞ ኢፍቶልን ለመጀመር ፈልጋችሁ ወይንም አዲስ ስልክ ገዝታችሁ ኢፍቶልን ለመጀመር ላቀዳችሁ ሰዎችና ለመጀመር ላሰባችሁ ሰዎች እንዴት ኢፍቶልን ማውረድ እንደምትችሉ አሳያችኋለሁ ከፕሌይ ስቶር ላይ ገብታችሁ በቀጥታ ኢፍቶልን ብትፈልጉ አይመጣላችሁ ምክንያቱም ለኛ ሀገር አይፈቀድም በእኛ ሀገር ኔትወርክ ማውረድ አንችልም እንደምትመለከቱት ነው እንግዲህ ፕሌይ ስቶር ላይ ገብታችሁ ኢፍቶል ብላችሁ ፈልጉ በእኛ ሀገር አትችሉም ማለት ነው እነዚህን ጌሞች ያመጣላችኋል ነገር ግን ኢፍቶልን ማውረድ ማትችሉ ምንድነው የምታደርጉት ስለዚህ ትወጡና ለዚህ ችግር ብዙ ሚሊዮን ቪዲዮዎች ተሰርተዋል እነሱን ካላያችሁ ይሄም እንግዲህ አንዱ ነው ይሰራላችሁ እናንተ ትወጡና ይሄንን ፕሌይ ስቶር ተጭናችሁ ትይዙና አፕ ኢንፎ የምትለዋን ተነኳታላችሁ ወይንም ሴቲንግ ላይ ገብታችሁ አፕሊኬሽን ሚለውስ መግባት ትችላላችሁ ከዛም እንደዚህ ከገባችሁ በኋላ ስቶሬጅ ኤንድ ቻት ሚላለ እሱ ውስጥ ገቡና ክሊር ስቶሬጅ ክሊር ካች እነዚህን ሁለቱን ተነኩና ትወጣላችሁ ማለት ነው ከዛ ምንድነው የምታረጉት የመለቀላችሁ VPN አለ ቴሌግራም ቻናል ላይ በሱ ማውረድ ትችላላችሁ መጀመሪያ VPN-ን ታወርዳላችሁ VPN-ን ካወረዳችሁ በኋላ ገብታችሁ ኮኔክት ታረጉታላችሁ ማለት ነው VPN-ናችሁን እንደምትመለከቱት ነው ገብታችሁ ኮኔክት ታረጉታላችሁ ከዛ ትወጣላችሁ ከዛም ፕሌይ ስቶር ላይ ተገባላችሁ በዚህ መልኩ ኢፍቶልን ብቻ ሳይሆን የተለያዩ ለኛ ሀገር የማይፈቀዱ አፕሊኬሽኖችን ጌሞችን ማውረድ ትችላላችሁ እቺን ብቻ በማድረግ ማለት ነው ከዛም ፕሌይ ስቶር ላይ ተገቡና ሰርች ባሯን ነክታችሁ እንደቀደሙ ኢፍቶል ብላችሁ ትጽፋላችሁ ከዛም ኢፍቶል ላይ 6 ሚሊዮን ሲመጣላችሁ ተነኩታላችሁ ከዛም እንደምትመለከቱት ነው ጌሙ ይመጣላችኋል ማለት ነው እኔ አሁን ስላወረድኩት ፕሌይ ነው የሚለኝ እናንተ ስላላወረዳችሁ ገና መጀመሪያችሁ ስለሆነ ገብታችሁ ኢንስታል ሚለውን ነክታችሁ ጌሙን ማውረድ ይኖርባችኋል ከዛ መጫወት ትችላላችሁ ማለት ነው እንደምትመለከቱት ነው እንግዲህ እኔ ስላወረድኩት ነው ጌሙን አወርዳችሁ እንደጨረሳችሁ ቀጥታ መክፈት ሲጀምሩ በዚህ መልኩ ነው መክፈት የምትችሉት ማለት ነው ቋንቋ ያስመርጣችኋል ያው እንግሊሽ ላይ ታረጉታላችሁ ከዛም ቋንቋውን አስመርጦ እንደጨረሰን እዚህ ጋር ካንትሪ ምረጡ ይላል ካንትሪ የኛ ሀገር ኢትዮጵያ ስለሌለች ሌላም ደግሞ ለተጫዋቹም ጸዲ ነው ምናምን ነገር ሲባል ሰምቻለሁ ግን እርግጠኛ አይደለሁም ብቻ ጃፓን መረጥኩኝ እናንተም ጃፓን መምረጥ ትችላላችሁ ጥሩ ተጫዋቾችንም ታገኛላችሁ ይባላል በጃፓን ካንትሪ ይባላል ነው ከዛ እዚህ ጋር አይ አግሪ ቱ ዘ አቦቭ ብላችሁ አክሰፕት ትሉታላችሁ ሁለተኛውንም እንደዛው ከዛም እዚህ ጋር ይጠይቃችሁ were you familiar with eFootball before you started playing today ከዛ the game before የምትጫወቱ ከሆነ also played the game before ብላችሁ የማትጫወቱ ከሆነ ደግሞ I wasn't familiar with it ምናምን ነገር ብላችሁ እዚህ ጋር ደግሞ I know about the game already የምታውቁ ከሆነ ማለት ነው but never played it before ከዚህ በፊት ተጫውታችሁ ማታውቁ ከሆነ ስለ ጌሙ የምታውቁ ከዚህ በፊት ደግሞ ተጫውታችሁ ማታውቁ ከሆነ የኛውን ትመርጣላችሁ እኔ ይሄኛው ስለምጫወት so played before ለዋለው what inspired you to start playing football today ይላል ምንድነው ያነሳሳችሁ የፉትቦል ለመጀመር እዚህ ጋር እንትኖች አሉ is interest in playing a score game referral by a friend or ምናምን ነገር ኢንፍሉዌንስ ፖስት ኦር በቪዲዮ ምናምን ነገር ከሆነ የመጨረሻውን ከጓደኛችሁ ልኮላችሁ ከሆነ ጋብዟችሁ ከሆነ ይሄኛው ሪፈራል ባይ ፍሬንድ ምናምን የሚለውን ከዛ ኳስ ጌም መጫወት የምትወዱ ደግሞ ከሆነ ሁለተኛውን ትሉታላችሁ እኔ ዝም ብዬኛው መርጫለሁ ይሄንን ማለፍ ትችላላችሁ ምን ያህል የሚከበድ ነገር የለም have you played any soccer games other than football የምትጫወቱት ጌም አለ ወይ ተጫውታችሁ ታውቃላችሁ ወይ የኳስ ጌሞች ከኢፍቶል ውጪ የሳያቪት የምትጫወቱ ከሆነ ማለት ነው ከዛ እዚህ ጋር ምን ይሰጣችኋል ዩዘርኔም ይሰጣችኋል ዩዘርኔማችሁን እዚህ ጋር መቀየር ትችላላችሁ የምትፈልጉትን ዩዘርኔም ማስገባት ትችላላችሁ ከዛ ኮንቲኒው ትሉታላችሁ ማለት ነው ከዛም 61 ሜጋባይት አውርዱ ይላችኋል እሱን ዳውንሎድ ማድረግ ይኖርባችኋል
እናም እንደምትመለከቱት ዳውንሎድ አድርጎ እንደጨረሰ መሽከርከር ይጀምራል። ከዛ ይከፍትልናል ማለት ነው። እንደምትመለከቱት በዚህ መልኩ ጌማችን ከፍቶልናል ማለት ነው። ከዚህ በኋላ የፉትቦል ተጫዋቹ ናችኋል፣ የፉትቦል አካውንት አላችሁ፣ የፉትቦል ቲም አላችሁ ማለት ነው። እዚህ ጋር ምንድነው የምታደርጉት? ሰሌክት ዩር ቲም ይላል። እዚህ ጋር የሚያመጣላችሁ አለ። ማንቸስተር ዩናይትድ መምረጥ ከፈለጋችሁም ቾይስ አናዘር ቲም ትሉታላችሁ። ከዛም የፈለጋችሁበት መምረጥ ትችላላችሁ ማለት ነው። ዩሮፕ የተለያዩ ሊጎች አሉ። እዚህ ጋር እኔ ባርሳን ነው ፈልገው ባርሳዬን መርጫለሁ። ከዛም የቲማችሁን ኔም ማስተካከል ትችላላችሁ እዚህ ጋር እሱን ማለት ያለው ጀመረ ማለት ነው። የፉትቦል የሚሰጣችሁ ተጫዋቾች አሉ። የመጀመሪያ የምታረጉት ነገሮች አሉ፣ የምትጨርሷቸው ነገሮች አሉ። በቃ እንደምትመለከቱት ነው። ገና እንደጀመረ ነው። 3 ተጫዋቾች ሰጥቶናል። ከዛ እዚህ ጋር የምንጫወተውም ደግሞ አለ። ኮንትራክትስ የሚለው ውስጥ ገብተን መጀመሪያ ሜሲን እንወስዳለን። ሜሲንም ለሁሉም ተጫዋቾች ይሰጣል። ሜሲን እንወስዳለን ማለት ነው። የመጀመሪያ ፓክ ኦፕኒንጋችን ይሄ ነው። ፓካችንን ኦፕን እንዳደረግን ሜሲን ይሰጠናል ማለት ነው። እዚህ ጋር እንደምትመለከቱት ሊዮኔል ሜሲን ሰጥቶናል ማለት ነው። ከዛ ምን እንቀጥላለን? ከዛ ቀጣዩ ስቴፕ ደግሞ 3ኛው ስቴፕ ወጣችሁ የሰጣችሁን ተጫዋቾች ማሰለፍ ነው በስትክክል ማለት ነው። ማይ ቲም የሚለው ውስጥ ገቡና ከዛ ጌም ፕላን እዚህ ጋር ገብታችሁ ያገኛችኋቸውን ተጫዋቾች ታስገባላችሁ፣ ታሰልፋላችሁ ማለት ነው። ከዛ ወደ 4ኛው ስቴፕ ትሄዳላችሁ። ይሄንን መጨረስ ስለምትችሉ በኋላ ስቴፖቹን አሁን ላሳያችሁ ብዬ ነው እኔ። ከዛ አካዳሚ የሚለው ላይ ታረጋላችሁ። ስኪል አፕ፣ እነዚህ ስኪላችሁን አፕ የምታረጉበት ነው ማለት የተለያዩ ነገሮች የምትለማመዱበት ነው። እዚህ ቤዚክ አታኪንጎችን ዲፌንስ ምናምን እንዴት መቀማት እንደምትችሉ እዚህ ጋር መለማመድ ትችላላችሁ ማለት ነው። ከዚህ በኋላ የፉትቦል ከፍቶላችኋል፣ መጫወት ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ሁኑ።